ትሬዲንግ ቁማር ነው። ትሬዲንግ ቁማር ነው። ትሬዲንግን ከሚጀምሩ ጀማሪዎች ማለት 90% የሚሆኑት ፌል የሚያደርጉት ለምንድን ነው? ትሬዲንግ በማንኛውም ሰዓት በማንኛውም ቅጽበት መጀመር በፈለግንበት ሰዓት ምን ጀምረው የስራ ዘርፍ ነው። ሌሎች ስራዎች ግን እንደዛ አይደሉም። ሰው ኢንጂነር ለመሆን 5 ዓመት ይማራል። ዶክተር ለመሆን 7 ዓመት ይማራል። ጠበቃ ለመሆን 4 ዓመት ይማራል። የትኛውን ስራ ላይ ለመሳተፍ የሆነ ዓመትን መስዋዕት ማድረግ አለበት። ትሬደር ለመሆንስ ምን ችግር አለው? ላፕቶፕ አካውንት ይከፈታል፣ ትሬድ ማድረግ ይጀምራል። ከዛ በትንሽ እውቀት ትሬድ ትገባለህ፣ ገንዘብን ታጣለህ። ከዛ ምን ትላለህ? ትሬዲንግ ቁማር ነው ትላለህ። አዎ ትሬዲንግ ቁማር ነው። በእውቀት ማትገበያይ ማነግድ ከሆነ ለአንተ ትሬዲንግ ቁማር ነው። አንተ ትሬደር ሳትሆን ጋምብለር። ሰዎች ትሬዲንግ ላይ ሲመጡ ይቀየራሉ እንጂ በሌሎች የስራ ዘርፎች ላይ እንደዚህ አይደሉም። እስቲ የትኛው ሰው ነው አዲስ ቢዝነስ ለመጀመር አስቦ ባሰበበት ቅጽበት የሚጀምር? የትኛው ነው? ምሳሌ ልስጣችሁ። አንድ ሱቅ፣ አንድ ሬስቶራንት ለመክፈት አሰባችሁ እንበል። ባሰባችሁ በንጋታው የተገኘውን ሱቅ ተከራይታችሁ እቃ አስጭናችሁ ያንን ምግብ ቤት ትከፍታላችሁ? መልሳችሁ አይደለም ነው። ምን ታደርጋላችሁ? የገበያ ጥናት ትሰራላችሁ። የትኛው አካባቢ ነው አዋጭ የሚለውን ታጠናላችሁ። የትኛው የምግብ አይነት ነው በሰዎች ተወዳጅ የሚለውንም ታያላችሁ። ምርጥ አብሳይ ትቀጥራላችሁ። ምርጥ አስተናጋጅ፣ ምርጥ ፈርኒቸር እያለ ብዙ ነገር ይቀጥላል። ከዛስ ቢዝነሱን ከፈታችሁ። ቢዝነሱን በከፈታችሁ በወሩ፣ በሁለት ወሩ፣ በሶስት ወሩ ትርፍን ትጠብቃላችሁ? አትጠብቁም። የትኛውም የቢዝነስ ሙቭ አንድ ቢዝነስ ተቋቁሞ ውጤታማ እስከሚሆን ቢያንስ ከ1 ዓመትና ከዛ የዘለለ ጊዜ ይፈጃል ይላል። ስለዚህ ከጠበቃችሁ የዋ ወይም ለቃል አጠቃቀም ጅል ናችሁ ማለት ነው። ትሬዲንግ ማንኛውም ሰው በአጭር ኮርስ በአንድ ቪዲዮ ራሱን ትሬደር ነኝ ብሎ ይጥላል። ከዛ ሁላችንም አንድ ስም እንጋራለን፣ መነገድ እንጀምራለን። ከዛ ገንዘብ እናጣለን። ከዛ ምን እንላለን? ትሬዲንግ ቁማር ነው፣ ትሬዲንግ እስካም ነው እንላለን። ሌላ ምሳሌ ልጨምርላችሁ ባጭሩ። አሁን እየተማራችሁት ያለው የትምህርት ዘርፍ እዩት። ከ1 እስከ 12 ትማራላችሁ። ከዛ ዩኒቨርሲቲ ባጭሩ የሚባለው ኮርስ 3 ዓመት፣ ረጅሙ 7 ዓመት ድረስ ይሄዳል። የሁላ ተምራችሁ ማንም ሰው ትምህርት እስካም ነው ሲል አይሰማም። ይልቁንም ደስተኛ ሆኖ ሲማር፣ ደስተኛ ሆኖ ሲመረቅ እናያለን። ከዛ ስራም ይቀጥላል። ግን ትሬዲንግ ላይ ለምታጠፉት 1 ዓመት የትምህርት 6 ወር የትምህርት በጣም ይቆጫችኋል። ጊዜያችሁ እንዳቃጠላችሁ ይሰማችኋል። ታዲያ እንዴት ነው ትንሽ ጊዜ ኢንቨስት ላደረጋችሁለት ነገር ትልቅ ውጤት የምትጠብቁት? ስለዚህ ከምር ለውጥ ከፈለግ ቁማር ማድረጉን ተውና እውቀት ስራ አድርገው። ከእውቀት ጀምር፣ ከመማር ጀምር። ያኔ አንተ ጋምብለር ሳትሆን ትሬደር። ጨርሻለሁ።